አያችሁ ቤተሰብ ይህን ሁሉ ስበት ተመልከቱት እንዴት እንደሚያምር በጣም ያምራል። ለትልቅም ለአዋቂም ለትንሽም ለህፃናትም የሚሆን ነው። ውድ ቤተሰቦቼ እየሰራችሁ ቅመሱት። ትወደዱበታላችሁ፣ ትመሰገኑበታላችሁ። የሴት ልጅ ውበቷ ሙያዋ እንጂ መልኩ አይደለም፣ አለባበሷ አይደለም። ሴት ልጅ ውበቷ ሙያዋ፣ ሰው አክባሪነቷ፣ ትህትናዋ ነው እና ትወደዱበታላችሁ ብዬ አስባለሁ። ውድ ቤተሰብ እናመሰግናለን። አያችሁ ቤተሰብ ይህን ሁሉ ስበት ተመልከቱት እንዴት እንደሚያምር በጣም ያምራል። ለትልቅም ለአዋቂም ለትንሽም ለህፃናትም የሚሆን ነው። ውድ ቤተሰቦቼ እየሰራችሁ ቅመሱት። ትወደዱበታላችሁ፣ ትመሰገኑበታላችሁ። የሴት ልጅ ውበቷ ሙያዋ እንጂ መልኩ አይደለም፣ አለባበሷ አይደለም። ሴት ልጅ ውበቷ ሙያዋ፣ ሰው አክባሪነቷ፣ ትህትናዋ ነው እና ትወደዱበታላችሁ ብዬ አስባለሁ። ውድ ቤተሰብ እናመሰግናለን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የእናቴ ህይወት የዩቲዩብ ተከታታዮች በሙሉ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት አሰራር ሆብዝ ዝርጋግ ነው። ሆብዝ ዝርጋግ ምን ምን ያስፈልጉታል፣ ሆብዝ ዝርጋግስ ምንድን ነው የሚለውን አሳያችኋለሁ። ከግብአቶቹ እስከ አሰራሩ ድረስ። ውድ ቤተሰቦች ቪዲዮውን ከወደዳችሁት ለሌሎች እንዲደርስ እንዲሁም ደግሞ ያላወቁ እንዲያውቁ ቀለል ባለ መልኩ ነው፣ ብዙም ነገር ግብአት የለውም። ዋናው ነገር አገጋገሩ ነው። እሱን ማሳያችሁ ይሆናል። ግብአቶቹ እንግዲህ እዚህ ጋር አይታችሁ ከሆነ የነጣ ያለ የአንደኛው ዱቄት፣ እዚህ ጋር ደግሞ ትንሽ ሁለተኛው ዱቄት ነው። ከዛ አንድ ፍንጃል ዘይት፣ አንድ የሻይ ማንኪያ ጨው፣ አንድ ፍንጃል ስኳር። ስኳር በነገራችን ላይ ልጨምርም ላጨምርም ትችላላችሁ፣ እንደየቤታችሁ ነው። ከኔ ቤት ይጨምራል፣ ልጆቹ መብላት ስለሚፈልጉ እንዲበሉ ስለሚባል ማለት ነው። በጣም ነው የሚወዱት። ለአንዴ ሞክሩት። ከዛ በኋላ እንደየሰዎቻችሁ ማለት ነው። የሚፈልግ ይኖራል፣ የማይፈልግ ይኖራል። የኔም ሞክሬው ነው የወደዱት ማለት ነው። እና ውድ ቤተሰቦቼ እነዚህን ግብአቶች በአንድ አቀላቅላቸዋለሁ። አብረን የምናያቸው ይሆናል። እየጨመርኩ ነው። እዚህ ጋር በማሽን ነው የምመታው። ማሽኔን አዘጋጅቻለሁ። እዚህ ጋር አንደኛውን ዱቄት እጨምራለሁ። ይሄ ሁለተኛው ቁጥር 2 ዱቄት ነው የሚባለው። ይሄ ደግሞ ቁጥር 1 ነው የሚባለው። ቁጥር 1 አየታችሁ ከሆነ ከለሩ ራሱ ይኸው ነጣ ያለ ነው። ከሁለት ልዩነት አለው ማለት ነው ከዛኛው ጋርና ሁለቱን ዱቄት አቀላቅላችሁ ስትጠቀሙ አይደርቅባችሁም። ይህንን እንግዲህ ለብ ያለ ውሃ ከዚህ ጋር ላይ ለብ ያለ ውሃ እየጨመርኩ አሳያቸዋለሁ። በመኪና ማሽኑ ድምፁ ስለሚረብሽ አብኩቻ አሳያቸዋለሁ። ቤተሰቦቼ ሊጤ በዚህ መልኩ ተወቅቷል ማለት ነው። እንግዲህ አይታችሁ ከሆነ መቀን ሞፈሩ በዚህ መልኩ ነው እየወረደ ያያችሁ ከእንትኑ ከማሽኑ ላይ ማለት ነው። በዚህ መልኩ ተወቅቷል። እናንተ በእጃችሁ መውቃት ትችላላችሁ። እኔ በማሽን ነው ማንኛውንም የሊጥ ነክ ነገሮች በማሽን ነው መመታቸው ማለት ነው። ቆንጆ እንዲሆኑልኝ አሁን በጣም ልስልስ ያለ ነው የሚሆነው። ከልብ ነው የተመታ፣ በደንብ ነው የታሸ ማለት ነው። እና እናንተ በማሽን ብታሹት ይመረጣል። ነገር ግን ደግሞ ከቤት ከሌለ ምንም ማድረግ አይቻልም። ዋናው ነገር ግብአቶች ነው። እኔ የሚበቃኝ እንግዲህ ዛሬ ቁርስ ይሄ ነው። እናንተ የሚበቃችሁ ወይ ሊያንስ ይችላል ወይ ሊበዛ ይችላል። እንደ ግብአቶችን እንደየዱቄታችሁ እንደምትሰሩት መጠን ነው። ግብአቶችን ያሳያችሁን ለዚህ መጠን ነው። ከዚህ በላይ ሊጨምሩ ትችላላችሁ፣ ከዚህ በላይ ልትቀንሱ ትችላላችሁ። ጨው መቀነስ አለባችሁ፣ ስኳርም ዘይትም መቀነስ አለባችሁ። ዱቄቱን ከቀነሳችሁ፣ ዱቄት ከጨመራችሁ ደግሞ መጨመር አለባችሁ ማለት ነው ቤተሰብ። እሺ ቤተሰቦቼ አሁን መጋገሬ በዚህ መልኩ ጥጃለሁ። እየጋለ ነው። ጋዝ አብርቻለሁ። ውጭ ላይ ነው የምጋግረው። ከዚህ ጋር ሊጤን አምጥቻለሁ። ሊጤ በዚህ መልኩ እንዳወቀው ታሳይቻችኋለሁ። ከዚህ ጋር የሊጤ መቀነሻ ጭልፋዬን አዘጋጅቻለሁ። ሊጤ ማወፈር መቃን ልዩት። በጣም አልወፈረም፣ በጣም አልቀጠንም። እዚህ ጋር ማስፌን ይቻለሁ። በእኛ ሀገር ምንድነው የሚባለው? እንጀራ መውጫ ይባላል። በዚህ ሀገር ደግሞ ይሄ ነው።
በዚህ ነው የምጠቀም። እናንተ ይሄ ቢሆን የተሻለ ይሆናል። ይሄ ቆንጆ ነው። ያኔ ሊጡን ከኋላ አያስቀርባችሁም። አንዱን ወፍራም አንዱን ቀጭን አያደርገውም ማለት ነው። ከዚህ ጋር ደግሞ ጋግሬ የማደርግበትን ቀይን ወይም ደግሞ ሞሰቤን እዚህ ያለው በእኛ ሀገር በተለምዶ ሞሰብ ይባላል። በዚህ ሀገር ደግሞ ይህ ነው። ይሄ እንጀራ ማንዣ ነው። እናንተ ግን በነገራችን ላይ እኔ እንደዚህ ይጠቀማለሁ። ለምን እንዳይደርቅብኝ ከዚህ ውስጥ ገብቶ ቆንጆ እንዲሆን ቂጣው በዚህ መልኩ ደረድረዋለሁ። እንትኖችን ማለት ነው። ይሄ ሳንዱሽ እንትን ነው። የሳንዱሽ ወረቀት ማለት ነው። ሳንዱሽ ስንሰራ የምንጠቀልልበት ነው። በጣም ጥሩ ነው። ይህን ከስራ አድርጋችሁ ሊጡን እና ቂጣውን ከላይ ስታረጉት ቂጣው ምንም አይነት ድርቀት የሚባል ነገር የለውም። ደስ ይላል። ሰዎችም ደስተኛ ሆነው ይበላሉ። እናንተም ትመሰገናላችሁ ማለት ነው። በዚህ መልኩ አስፍቻለሁ። አሁን ደግሞ መጨረሻ ላይ ሲጨርስ የሚሸፍንበት እንደዚህ አድርጌ ከስሩ ወደ በዚህ መልኩ ዲዛይን በዚህ መልኩ ዙሪያውን እንትን እላለሁ። 3 ከስራ ነጠፍኩኝ። ዙሪያውን ደግሞ በዚህ መልኩ አዘጋጃለሁ። ቂጣውን ስጨርስ ከላዩ ላይ የሚለበስ ማለት ነው። ከክዳኑ በታች የሚለበስ ለምን ትኩስ ስለሆነ ክዳኑን ብረት ስለሆነ የብረቱ ውሃ ወደ ቂጣው እንትን ሲል ቂጣው ይበላሽብናል ማለት ነው። እና ግዴታ ከላይ መለበስ አለበት እና በዚህ መልኩ ፈርሻለሁ። አሁን ቂጣዬን አውጥቼ አደርጋለሁ ማለት ነው። ይቺ ከምንም በላይ የምነግራችሁ ነገር ይቺ ከምንም በላይ አስፈላጊ ነች። ለመያዣም ትመቻለች። እንደዚህ ላጥ 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 ታደርጋላችሁ ማለት ነው። ሊጣችሁን በዚህ መልኩ ነው። ይሄ ደግሞ እዚህ ቀስ ብሎ ዘይት አነጥፋለሁ። አንዳንድ እንትኔን ጣውሌን እንዳያቆሽሽብኝ ይሄ የሚተርፈው ሊጥ ወደ ውጭ እንትን የሚለው እንደዚህ ያደርጋሉ ማለት ነው። ቤተሰቦቼ አሁን እንትን ይግሏል ማለት ነው። እየተዋ ስራቸው እንዴት እንደጋለ አሁን ሊጤና አደርጋለሁ። ያው እንግዲህ ካሜራማኗ ምን የወራሴ ነኝ። ሊጤ በዚህ መልኩ እጨምራለሁኝ። ከዛ በዚህ መልኩ አሰጣለሁ። የብረቷን ጥቅም እያተዘደ ሊጡን ጠርጋ ነው ይዘው የምትሄዱ ማለት ነው ብረቷ። በዚህ መልኩ ተጋገረ። አንድ እጅ ስለሆነ ለእናንተ ሳሳይ ሊጡን ሳደርግ ይኸው በሰለ። በፍጥነት ሳልጠው ቀርቼ ማለት ነው። እና በዚህ መልኩ በስሏል። አሁን አንዳንድ የቀረቻለ እንደዚህ መካነታ ተጣዝጋ ሊጡን መጀመሪያ ላይ ለእናንተ እያሳዩ እያለ ወፈረ ማለት ነው። እንደዚህ ማንሳት ትችላላችሁ። ቀስድሮን የተጠቀምኩት ለእንደዚህ ነው። እንደዚህ የቀረ ነገር ካለ ለማስቀመጫ ማለት ነው። ያችሁ በዚህ መልኩ ተሰራልኝ። በአንድ እጄ ራሱ አንድ እጄ ስልኩን ይዟል። አንድ እጄ መውጣት ይችላል ማለት ነው። ይህን ይመስላል ስታይ። አሁንም አሰፋላችኋለሁ። ተከታተሉ። ፍጥነት ያስፈልጋል። በዚህ መልኩ ጨረስኩኝ ማለት ነው። እንግዲህ ውድ ቤተሰቦቼ ቪዲዮን እያያችሁ ነው። ቪዲዮ እንዳይረዝምባችሁ ጋግሬ ያሳያችኋለሁ። ዋናው ነገር እንዴት መጋገሬ ነው። ይሄን ቀለውጣና ያሳያችኋለሁ ማለት ነው ጋይስ። እንደ እንጀራ ብረት ላይ አሁን ማን ይታመናል? እንደዚህ ዋና አቦካካችሁ ግባታችሁ ነው። ዘይት እንዳታበዙ፣ ሰው እንዳይበዛባችሁ ተጠንቀቁ። እና በዚህ መልኩ ነው ማረቻ። ተከታተሉ።
እሺ እንግዲህ ውድ ቤተሰቦቼ ቂጣን በዚህ መልኩ ጋግሬያለሁ። እኔ የምጋግረው ቂጣ ሁለት አይነት ነው። አንደኛው በዚህ መልኩ ድርቅ ያለ የደረቀ ሴትዬ የምትወደው ይሄን ነው። 3 ፍሬ የደረቀ ጋግሬያለሁ። ከዚህ በታች ያለውን ደግሞ ቆይ ላሳያችሁ። ቅድም ያሳየኋችሁ ትንሽ ደረቅ ያለ ነበረ። አሁን ደግሞ ያኔ ስስ ነው፣ ደረቅ ነው ግን ለስላሳ ነው። ለልጆች ነው፣ ለህፃናት ማለት ነው። ለልጆች ነው። በዚህ ግን ተቀብቶ እንዲሰጣቸው ስለሚፈለግ በዚህ መልኩ ለስለስ ያለ ይሆናል ማለት ነው። መድረቅ የሆነው ከቅድሙም አይተናነስም። መሳሳቱን እዩት። እና ውድ ቤተሰቦቼ ቪዲዮን ተወዱታላችሁ ብዬ አስባለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር እያደረጋችሁ ለሌሎች እንዲደርስ አድርገው። ውድ ቤተሰብ ሀሳብ አስተያየት ካላችሁ ኮሜንት ላይ ላቀራረጽ አልመቻችሁ ብሎ ወይም ደግሞ አልታያችሁ ያለው ነገር ካለ በጣም ይቅርታ። ሀሳብ አስተያየታችሁን ኮሜንት ላይ ለእናቴ ህይወቴ ዩቲዩብ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እዩልኝ ማለት ነው። ለምታበረታቱኝ አይዞሽ በርቺ ለምትሉኝ እህት ወንድሞቼ ከልብ አመሰግናለሁ። ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ሸር ሰንብቱ። እናመሰግናለን።